አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የኢትዮጵያ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? እንደምን ከረማችሁ? እንዴት ናችሁ? አላችሁ ወይ ይላችኋለሁ። ልጅ በጣም ጠፍቻለሁ። የጠፋሁበት እንግዲህ አንደኛ ያው ኢትዮጵያ ሲገባ ኢትዮጵያ ገባሁ ብዬ የነገርኳችሁም አልመሰለኝ አሞኝ ስለነበረ ቢሮውን መስራት አልቻልኩም። ላይ ዝም ብዬ ገባሁ ማለት ነው እና በሰላም ገብቻለሁ። አልሐምዱሊላህ ረብል ዓለሚን በሰላም ገብቻለሁኝ። አላህ ደግሞ አፍያን ይስጠኝና መመለሴን ደግሞ አሳውቃችኋለሁኝ። አሁን ያለሁት ደሴ ላይ ነኝ። ደሴ ከተማ ነው ያለሁት። ሩቃ ባህሬን የመጣሁት ለሩቃ ነበረ። ለዛው እንግዲህ ያደረኩ ነው። ሁላችሁም ዱአ አድርጉልኝ እላችኋለሁ እና ሰብስክራይብ እና ላይክ ያደረጋችሁ አበረታቱኝ። እስከምመለስ እንኳን ድረስ አበረታቱኝ እላችኋለሁ። ወደ ተመልካቾች ኢትዮጵያ ላይ እንግዲህ ያው ገና ከቤተሰብ ጋር አልተቀላቀልኩም። ወደ ጊራና አልሄድኩም። አሁን ያለሁት ደሴ ነኝ። ደሴ ሩቃ እያስደረኩ ነው። ምክንያቱም በኋላ እንዳለወሳወስ ወደ ጊራና ደግሞ ከጊራና መንገድ ዝግ ነው። እንደዛ ስለሆነ ለዛው ብዬ ነው ትኬት ቆርጬ መጣሁት ማለት ነው። ምክንያቱም ለአንድ ወር ያስፈቀድኩት ከአንድ ወር በኋላ ተመላሽ ነኝ ማለት ነው እና ስመለስ እንደማሳውቃችኋለሁ። ጊራናም ስገባ እነግራችኋለሁ ኢንሻአላህ። ወጣ ፍቃድ ሁላችሁም በዱአችሁ አትርሱኝ። አላህ ደግሞ አፍያን ይመልስልኝ። ያው ሩቃ ትላንትናም ዛሬም በሁለት ቀን በተደጋጋሚ እንትን ብያለሁ። ለ7 ቀን ነው ያሉኝ። ከ7 ቀን በኋላ ያኔ ጨርሳለሁ። ዛሬ ደግሞ አገምት ተደረጊያለሁ ማለት ነው እና ሁላችሁም መልእክት ማስተላለፍ የምፈልገው ነገር የትም ቦታ ሆኖ የትም ቦታ በተለይ እህቶች ራሳችንን እንድትጠብቁ መክራለሁኝ። አንደኛ ማስተንተናችሁን እንድታቆሙ፣ ሁለተኛ ደግሞ ጓደኛ የሚሆን ማንም ይሁን ምግብ ዝም ብለው ራሳቸው ሳይቀምሱ የሚሰጧችሁ ምግብ እንዳትመገቡ ማለት ነው። እኔ አሁን ጅኒም ሲህርም ነው ያለብኝ ማለት ነው እና እሱ ደግሞ አልለቀቀም። አሁን ለሁለት ቀንም ዛሬም በጣም ደፍቷል መሰለኝ እና ሁላችሁም ዱአ አድርጉልኝ። ያለኩል ያህል እንድወጣ ዱአ አድርጉልኝ። እንዲለቀኝ ማለት ነው እንዲለቀኝ ዱአ አድርጉልኝ። እኔ ሁለቱም ያው የተከተለኝ ስለነበረ እሱ ሲነግረኝ በጣም ከባድ ነው ያኔ በሚያወራው ላይ ማለት ነው። አለቅም ነው ያለው። ጂኒና ሲሄረኝ ነው ያለው። በምግብ ነው የገባሁት ብሎ አለኝ። ያው እኔ አይታወቀኝም ሀቂቀተን ምን እንዲያልኩ ምን ላድርግ እንዴት ለሆነ አይታወቀኝም። ግን ስነሳ ያው እንቅልፍ ተኝቼ እንደምነሳው ያክል ለሚሰማኝ ስነሳ ምነቃው ማለት ነው እና ዱአ አድርጉልኝ። በዱአችሁ አትርሱኝ አላችኋለሁ። ከዛም በዛ ባሻገር ደግሞ መርሳ ጊራናን ሩቃ መናየውን ኢንሻአላህ ያን ደግሞ አሳያችኋለሁ ኢንሻአላህ። አሁን ግን በዱአችሁ አትርሱኝ እና አሁን በቀን 2 አይነት የሚቀረው ጠዋት ከ2 ሰዓት እስከ 6 ሰዓት ድረስ ማለት ነው። ከዛ በኋላ ደግሞ 8 ሰዓት እስከ 10 ሰዓት ሩቃ ይደረጋል። በቀን 2 ጊዜ ማለት ነው እና እዛው ጨርሼ ብሄድ ይሻላል ብዬ ሩቃዬን እያስደረኩ ነው። መመላለሱ እኔ እንዳያወሳውሰኝ፣ ምክንያቱም ለዛው ብዬ ስለሆነ ከአረብ ሀገር የመጣሁት ለዛ ብዬ ነው እና ዱአ አድርጉልኝ። መጀመሪያ ያህል አስቀድምና ከዛ ቤተሰብ ዘያራ አድርጌ እመለሳለሁኝ። ስመለስ ደግሞ አሳውቃችኋለሁ እና ኢንሻአላህ ሁላችሁም በዱአችሁ አትርሱኝ ነው የምለው። ሌላው ደግሞ ኢትዮጵያ እንዴት ነው ምናምን ኢትዮጵያ በጣም ኑሮ ውድ ነው። ኢትዮጵያ ኑሮ ውድ ነው። ሱብሃንአላህ ደግሞ አሁን በጣም ድርቅ ነው። ወላሂ ደሴ ላይ በፊት በጣም ይባረር ነበር። የደሴን ብርድ በጣም ፈራው ነበረ። አሁን ግን ደሴ ራሱ ልክ እንደ አረብ ሀገር ሙቀት ነው። ያ ቀዝቃዛ ሀገር ሱብሃንአላህ አላህ ስለተቆጣ ነው መሰለኝ። ኢንሻአላህ መላውን እሱ እንትን ይበል። ቁጣውንም አንችልም፣ ቁጣቱንም አንችልም። ወንጀላችንም ስለበዛ ለዛ መሰለኝ። አላህ ኸይሩን ይምረጥልን። እና ኑሮ በጣም ተወዷል።
ብቻ ከባድ ነው። እንደው ብሩም አይያዝም፣ ለምን እንደሆነ አይያዝም። ሱብሃንአላህ እኔ አሁን ተመጣሁኝ ገና ሁራት አይደል ወረድኩት 18,000 ነው። ቆይ በእጅ ያዝኩት ነበርና አሁን ጠፋ ማለት ነው። ቢያንስ አንድ 10 ምናምን ሺህ ብር አሁን አጠፋሁ በዚህ ሳምንት ባልሞላው ውስጥ ማለት ነው። በነገራችን ላይ እኔ እንኳን ያህል ከፍላለሁ ገዝቼ ነው የምበላው። ውሃም ገዝቼ ስለሆነ ለዛ መሰለኝ የጨፈጨፍኩት። አላህ ይስጥር፣ ሁሉም ነገር ለኸይር ነው። ዱአ አድርጉልኝ እና ዱአ አድርጉልኝ፣ በዱአችሁ አትርሱኝ። ሌላ ምንም የምላችሁ ነገር የለም። ዱአ አድርጉልኝ። አላህ አፊያሽን ይመልስልሽ፣ ይውጣልሽ ያላችሁ ጅኑም ድግምቱም ይውጣልሽ ያላችሁ። እኔ ሁለቱም ነው ያለው። ሁለቱም ስላለ በጣም ለዛ ነው አንዴ ሰው አንዴ አፈር የሚያደርገኝ ለዛ ነው ለክ እያልኩኝ እኔም ራሴን እንትን እላለሁ። ግን አብዛኛውን ባት እንዳታስተነትኑ፣ ማንንም ሰው እንዳታምኑ። ዛሬ ሰው የለም ወላሂ ካላህ በታይ ያኔ ሰበብ ያስፈልጋል። ማንንም ማመን አይቻልም እና ከባራው ማን እንዲያበላኝም አላወቅኩትም ማለት ነው። ማን እንዲያበላኝ አላወቅኩትም። በፊት ግን ማን ነው ምናምን እንደዛ ሲል በፊት እኛው ጓደኛ ከዛ ጓደኛዬንም ስም ጠርቷት ነበረ። ግን ያው ጂኒ ታውቃላችሁ፣ ያው አሻል የጂኒን ወግዤ አልጣላም ብዬ ተጓደኛዬ ጋራ ጓደኝነታችንን ቀጠልን ማለት ነው። እሷም በአረብ ሀገር ሄደ፣ እኔም በአረብ ሀገር ሄድኩኝ። አሁን ግን ያው ማነው ምናምን የሚባል ጥያቄ ነገር የለም። ምክንያቱም ሰው ለማጣላት ነው የሚለውን ስላሰቡ ያው ሴት ወንድ የሚለውን ብቻ ነው የጠየቁት መሰለኝ። እንደዛ ነው ያለኝ። ያው ሴት መሆኗን የተናገሩት እና ማን ተሆነ እያልኩ ነው እኔ እንደው ማን ይሆን እንደው ምን ላይ እያልኩ በጣም እንትን እያለኝ ነው፣ እየገረመኝ ነው። አላህ ይጠብቀን። እዛ በአሁኑ ሰዓት ላይ ቤተሰብ ሆን ማንም ይሆን ሊታመን ማመንም አይቻልም። ወላሂ ሰው እንዳታምኑ። ሌላ እኔ ምንም የምለው ነገር የለኝም። ሰው አትመኑ፣ ራሳችሁን ጠብቁ፣ ሰበቡን አድርሱ። አላህ ሱብሃነሁ ወተዓላ ሰበቡን አድርሱ ብሏል። ሰበቡን ማድረስ ብቻ ነው፣ ሌላ ምንም አማራጭ የለም። እና ሁላችሁም ዱአ አድርጉ። እንደገና ደግሞ ሩቃ ለምትፈልጉ ሰዎች ካላችሁ ደሴ ከተማ አስተዳደር የሚለው ጎን ለጎን ነው፣ ኢማን ይባላል። እዛ መታችሁ ታለባችሁ ማስለቀቅ ትችላላችሁ ማለት ነው። እና በጣም አሪፍ ሁሉ ነገር ቁርአን ቀርተው ዋገምት ያደርጋሉ። ወላይ ዛሬ ነው ትላንትና ቁርአን ተቀራብኝ፣ ዛሬ ዋገም ተደረግቷል ማለት ነው። ከዚህ እና ከዚህ በኩል ላይ የተደረጉት አንድ ቦታ ላይ በጣም ደም በጣም ቆሻሻ ነው። ቡና ነው የሚመስለው። በቃ እንዲያኔ አጠቋቆሩ እንደም ሳይሆን እንጃ እንደ ቡና ነው የሚመስለው። ራሱን ትኑን ስታነሳው እየፈሰሰ ይሄ በዚህ ባንገቴ ላይ በዚህ ጆሮ ላይ ወገም ተደረገ። ምክንያቱም ጆሮዬን ይዘኛል። ሐኪም ቤት ብዙ ጊዜ ተመላልሼ ከጆሮሽ ምንም ነገር የለውም ይሉ ነበርና አሁን ተናገርኩ ማለት ነው። ምክንያቱም ጆሮዬን ይዘኛል። ሐኪም ቤት ስሄድ ግን ምንም ነገር የለውም ጆሮሽ ደህና ነው ይሉኛል ብዬ ስናገር ዋገም ተደረኩበት። ወላሂ ከፈተልኝ። ዋህ ነው ያለው። ሱብሃንአላህ ደሙ ሲወጣ ማለት ነው እንዳለ ሰውነቴን ቅጥ ያን የሚያመኝ ሁሉ ነገር ልቅቅ ነው ያደረገኝ። እና ብዙ መድኃኒቶች 7 አይነት መድኃኒቶች ሰጥተውኛል። ከዘይቱ ጋር 9 በራቅቶ ተምር ጋር ማር ጋር ተበጥብጦ ተለውሶ እንደ ሻሂ የሚጠጣ እንደ ሻሂ ነገር መድኃኒት እንደገና ተዘፍዝፎ ሻወር መውሰጃ የሚለቀለቅ የሚታጠብ የዘምዘም ውሃ ጥቁር አዝሙድ በቡና የሚጠጣ ተሰጥቶኛል። ይሄን ሁሉ እንግዲህ ማለት ነው። ለዚህ ግን ስንት ሺህ ብር? አንድ 10 ሺህ ብር ያስፈልጋችኋል ማለት ነው። አንድ 10 ሺህ ብር ያስፈልጋል። ሩቃ ለማስደረግ 10 ሺህ ብር በቂያችሁ ነው። ሌላ ቦታ እንዳትበሉ እንዳትሸወዱ። ቀርሞ እነዚህ ተመጣች። እኔ የዛሬ 3 ዓመት በፊትም ዋገም ተደርጊያለሁ ከነሱ ጋራ። ያው ቁርአኑ ከሌላ ሆኖ ዋገምቱ ደግሞ ከነሱ ጋር ነበረ። አሁን ግን ሁሉም ከነሱ ጋራ ነው። በጣም ነው የለቀቀኝ። ራስ ምታቴ ጭራሽ ትላንትና በጣም አሞኝ ነበረ። ዛሬ ጧት ስመጣ አሞኝ ነበረ። ነገር ግን አሁን ዋገም ተደረግኩ ወዲህ በጣም ነው ደህና የሆንኩት።
እና የሚያማችሁ ካላችሁ ዝም አትበሉ ማለት ነው። ያኔ ሰበቡ ማድረስ ግዴታ ነው እላችኋለሁኝ። ባላችሁ በሰላማችሁ ዝት ይበል። እኔም ሰዓት እየደረሰ ነው 8 ሰዓት ላይ። ዛሬ ቀኑ ሮብ ነው። ዛሬ ቀኑ ሮብ ነው አይደል? እና አሁን ሰዓትም እየደረሰ ነው። ልጄን እንኳን አላገኘሁም፣ እናቴን አላገኘሁም። በቃ ጤናዬን ላስቀድም ያልኩት ሱብሃንአላህ። ምክንያቱም በጣም ስለተሰቃየሁ ማለት ነው። ልጄን ቢሆን ብኖርለት ነው የሚሻለው እንጂ እየታመምኩ እጃቸው እንደገና ወይም ትንብልለት ምንም አይፈይድለትም። ግን አፍያ ቢሆንለት እናቴን ብኮን ደግሞ አፍያ ቢሆንላት ነው ለሷ አማራጩ ማለት ነው። አፍያ ቢሆንላት ነው። ምክንያቱም ሲያማኝ ብዙ ጊዜ እናት ናት ትሰጋለች። እና እናቴን እና ልጄን ራሱ በጣም ለማያጓጉቻለሁ። በ3 አመት ሙሉ ድረስ ያላየኋቸው አሁን ግማሹ ሰው እንዴት አስቻለሽ ያስችለኛል የመጣሁት ምን ብዬ ለአፍያ ነው፣ አፍያን ለማስቀደም ነው። እና ታስጨረስኩ በኋላ ያው 3 ሳምንት ቤተሰቦችን ዘይር አደርጋለሁ። ያው አባቴን ነው እንግዲህ አባቴን ነው መዘየር ማልችለው። አባቴ በሩቅ ነው። ምናልባት ደግሞ እነግረዋለሁ መጥቶም አባቴ ቢያየኝ ምስቶ ተሻለው። አለዛም ደግሞ ያው በትኬት መሄድ ያለብኝ እና እንደዚህ አስቤያለሁ። ኢንሻአላህ ሁላችሁም ያኔ ዱአ አድርጉልኝ ነው የምለው። ባላችሁበት እናንተም ሰላማችሁ ዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።